ወጥተው ቤተክርስቲያንን የሚያስደፍሩ፣ ሀገርን የሚያስደፍሩ፣ ህዝብን የሚያስደፍሩ ከሩቅም ከቅርብም የተሰበሰባችሁ አባቶች፣ መምህራን፣ ሊቃውንተ ቤተክርስቲያን፣ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት፣ ምዕመናን አባቶች፣ ምዕመናት እናቶች፣ ወጣቶች፣ ወንድሞችና እህቶች እዚህ በተቀደሰው አደባባይ የተሰበሰባችሁ ሁላችሁም በኃያሉ አምላክ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን አምላካችን እግዚአብሔርን እናመሰግነው ዘንድ ከያለንበት በፍቅሩ ማርኮ በቃሉ ጠርቶ ያመጣን አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ርዕሳችን ራዕየ ዮሐንስ ምዕራፍ 22 ቁጥር 15 ላይ ያለ ቃል ነው። ወይወጽኡ አፍአ አምስቱ አክላል የሚል ርዕስ እናነሳለን። አምስቱ ውሾች ወደ ውጭ ይጣላሉ ይለናል። አምስቱ ውሾች ወደ ውጭ ይጣላሉ ይላል። ይህን የተናገረው ባለ ራእዩ ቅዱስ ዮሐንስ ነው። ባለ ራእዩ ቅዱስ ዮሐንስ ብለን የምንጠራው ወንጌላዊው ቅዱስ ዮሐንስ ነው። ወንጌላዊው የምንለው ደግሞ ከ11 ሐዋርያት 12ኛ፣ ከአራቱ ወንጌላውያን 4ኛ፣ ወደ ደብረ ታቦር ጌታ ይዞ ከወጣቸው ደቀ መዛሙርቱ ወይም ሐዋርያት ውስጥ አንዱ ቅዱስ ዮሐንስ ብለን የምንጠራው እሱ ነው። ይህ ቅዱስ ዮሐንስ በቤተ ክርስቲያናችን ብዙ መጽሐፍት አሉት። ራእይ ብለን የምንጠራው የሐዲስ ኪዳን የራእይ መጽሐፍ የእርሱ ነው። በወንጌል የመጨረሻው ወንጌል ዮሐንስ የዮሐንስ ወንጌል ብለን የምንጠራው የእርሱ ነው። ከመልእክታት አንጻር ስናይ ከጴጥሮስ መልእክታት ቀጥሎ የምናገኘው የቅዱስ ዮሐንስ መልእክታትን ነው። ከዛ ሲቀጥል የራእዩ የእርሱ ነው፣ የመጨረሻ የመጽሐፍ ቅዱስ የመጨረሻው ክፍል። ከዛ ደግሞ ከቅዳሴያት ከ14ቱ አንዱ ቅዳሴ ዮሐንስ ወልደ ነጎድጓድ የሚባለው ደግሞ የእርሱ ነው። ይህ ቅዱስ ዮሐንስ ስለ ክርስቶስ ሰው መሆንና ፍጹም አምላክነትና ፍጹም ሰውነት አበክሮ የተናገረ ታላቅ ሐዋርያ ነው። ስለዚህ ዮሐንስ ወንጌልን ጽፏል፣ ወንጌልንም ሰብኳል። ወንጌልን መስበኩን በመልእክታቱ እናረጋግጣለን። ወንጌልን መጻፉን ደግሞ ከአራቱ ወንጌሎች አንዱን ዮሐንስ የጻፈ መሆኑን እናረጋግጣለን። ከዛ ይህ ቅዱስ ዮሐንስ ራእይ አይቷል። ራእይ ማየቱን ደግሞ ራእየ ዮሐንስ የዮሐንስ ራእይ የሚባለው መጽሐፍ ዮሐንስ ያየው ራእይ ማለት ነው። ይህ መጽሐፍ የራእይ መጽሐፍ ተብሎ ይነገራል። ታዲያ መጽሐፍ ቅዱስ በጥቅል ስናየው የትንቢት መጽሐፍ ነው፣ የታሪክ መጽሐፍ ነው፣ የሕግ መጽሐፍ ነው፣ የራእይ መጽሐፍ ነው፣ የመዝሙር መጽሐፍ ነው፣ የቅኔም መጽሐፍ ነው። የራእይ መጽሐፍ ነው መጽሐፍ ቅዱስ ብለን ስንናገር አንዱ የራእይ መሆኑን የሚገልጽልን የቅዱስ ዮሐንስ ወልደ ነጎድጓድ ራእይ ነው ማለት ነው። ታዲያ በዚህ ራእይ ውስጥ ቅዱስ ዮሐንስ ራእይ ከብዙ ራእዮቹ ውስጥ አንዱ ያየው ራእይ 5 ውሾች አምላካችን ኢየሱስ ክርስቶስ ለፍርድ ወደዚህ ዓለም በሚመጣ ሰዓት 5 ውሾች ወደ ውጭ ሲጣሉ ሲፈረድባቸው ያየው ራእይ ነው። ጌታችን ሲመጣ ጻድቃንን በቀኝ ኃጥአንን በግራ ሊያቆም ሲመጣ ከጻድቃን በጎቹ ተለይተው ኃጥአን ውሾቹ ወደ ውጭ ሲጣሉ ያየው ራእይ ነው ማለት ነው። እዚህ ላይ ባለ ራእዩ በውሾች ስለሆነ የተገለጸለት ራእዩ ውሾች ብሎ ገለጻቸው እንጂ ውሾች ያላቸው ግን ሰዎች ናቸው። ውሾች አይደሉም፣ ሰዎች ናቸው። ሰዎቹ ውሾች አላቸው። ግን የውሻ መልክና ቅርጽ አካል ያለው ሰው ኑሮ አይደለም። ውሾች ብሎ የጠራቸው በግብራቸው ስለሆነ ባለ ራእዩ ውሾች ያላቸው በግብራቸው ነው። ስለዚህ 5 ውሾች ወደ ምን ይጣላሉ አለ? ንገሩ። ወደ ውጭ በደንብ ወደ ውስጥ አይደለም ያለ፣ ወደ ውጭ ይጣላሉ። ወይወጽኡ አፍአ 5 አክላል 5 ውሾች ወደ ውጭ ይጣላሉ ይላል። እንግዲህ ይህ ቃል የሚያስረዳን እውነት አለ። እንግዲህ እንደ መጽሐፍ ቅዱስ በጥቅል ከአኗኗራችን አንፃር ከስነ ፍጥረት ሕግም ስናይ ውሻ የሚባለው የቤት እንስሳ ነው። ውሻ ማለት የቤት እንስሳ ነው። ውሻ የሰው ልጆችን ለምዶ ለሰው ልጆች ታዞ በሰው ልጆች
እንክብካቤ የሚያድግ ለሰው ልጆች ታዞ የሚኖር ለአሳዳጊው የሚታዘዝ የሚገዛ ግን ከሰው ልጆች ለምዶ በሰው ልጆች አናኗር ልክ የሰው ልጆች በሚኖሩት አካባቢ ሁሌ የማይጠፋ ነው። ውሻ ማለት በስነ ተፈጥሮ ሕግም ስናይ የቤት እንስሳ ነው። ለሰው ልጆች ያገለግሉ ዘንድ ሁሉ ፍጥረታት የተሰጡ ቢሆኑም እንኳ ከአዳም ስህተት በኋላ ከሰው ልጆች አገልግሎት ሰዎችን ከሚያገለግሉ ስነ ፍጥረታት ጸንተው የቀጠሉ አሁንም ያሉ ፍጥረታት መካከል አንዱ ውሻ ነው፣ ለምዶ የቀረ ማለት ነው። ታዲያ ውሻ ምንን ምንጠራው ይሄ እነዛን ለምን ውሻ አላቸው? ለንሰራ ሰዎች ናቸው ግን ውሻ አላቸው። ውሻ ያላቸው ለምንድን ነው ካለ ውሻ አዎንታዊ አሉታዊ የሆነ የራሱ የሆነ ጠባይና ባህሪ ያለው ይህ ውሻ የሚባለው ማለት ነው። ውሻ አሉታዊ ጠባይ ያለው፣ አዎንታዊ ጠባይ ያለው። አሉታዊ ጠባይ ማለት የማይፈለግ ጠባይ ማለት ነው። አዎንታዊ ጠባይ ማለት ደግሞ የሚፈለግ ጠባይ ማለት ነው። ውሻ ለሰው ልጆች የሚያስተምርበት ራሱ የሆነ ተፈጥሯዊ ምን አስተማሪነት አለው፣ የሚያስተምር ጠባይ አለው። የውሻና ማር የሰው ልጆች የሚያስተምር ጠባይ አለው፣ ሕግ አለው። እንደገና ደግሞ የማይፈለግ ደግሞ ጠባይ አለው። ታዲያ ሐዋርያው በራእይ ሲያይ ውሾች ከውጭ ወደ ውስጥ ሲጣሉ ነው ያያቸው። በውጭ ይፈረድባቸዋል ነው ያላቸው። እዩት እንግዲህ በውስጥ ያለው ከውጭ ያለው ውጭ ያሉት ግን 5 ውሾች ነው የገለጻቸው። እነዚህ ውሾች ግን ምን አይነት ውሾች ይሆኑ እነማን ናቸው የሚለውን እንደ እግዚአብሔር አምላካችን ፈቃድ እናያለን። 5ቱን ከማየታችን በፊት ግን እስኪ ስለ ውሻ ትንሽ ነገር እንይ። አዎንታዊና አሉታዊ ጠባይ ነው። መጀመሪያ ላይ የውሻን እስኪ አሉታዊ ጠባይ ነው። ውሻ ጠባይ አለው። የመጀመሪያ ጠባዩ ውሻ ምንድነው ካልን ውሻ ለማዳ ከሰው ልጆች ጋር የሚኖር ፍጥረት ነው ካልን በኋላ ውሻ ለማዳ ነው፣ ግን አሉታዊ ጠባይ አለው። ከአሉታዊ ጠባያቹ አንዱ ምንድነው ካልን ውሻ ምን ይወዳል ካላችሁ ሆዱን ይወዳል። ውሻ ሆዱን ይወዳል። ውሻ ሆዱን ይወዳል ማለት ውሻ ጠንካራ ነው፣ ተናካሽ ነው፣ የሚያስፈራ ነው። ሆኖም ሳለ ግን ቤቱን እንዲጠብቅ ጌታው መግቦ ያሳደገው እሱ በር ላይ ያስረዋል፣ በር ላይም ያስተኛዋል። ቤቱን ግቢውን አካባቢ እንዲጠብቅ እንዲጮህ ጠላትን ለመከላከል ውሻ ይነሳል። እያንዳንዱ ሰው ስለምናውቀው ሁላችንም በዚህ ሰዓት ታዲያ ውሻ በጌታው ታምኖ ቤት ሊጠብቅ፣ ግቢ ሊጠብቅ፣ አካባቢ ሊጠብቅ የጌታውን ምግብ እየተመገበ የሚኖር ሆኖ ሳለ ግን ሆዱን ስለሚወድ መስረቅ የሚሹ ወደ ግቢው መግባት የሚፈልጉ ከግቢው ውስጥ የሚፈልጉትን ማንሳትና መውሰድ የሚሹ ሰዎች መጥተው አላስገባቸው ካለ ተጠብበውበት ስጋ ከሰጡት የሚበላ ከሰጡት አይ ይሄማ ስለማላቀው አልለመድኩትም አይልም። በሆዱን ስለሚወድ ስጋ ስለተሰጠው በተሰጠው ስጋ በኩል ሰዎቹን የለምዳቸውና አልፈው ወደ ግቢው ገብተው የእሱን የጌታውን ያሳዳጊውን ንብረት ይዘው እንዲሄዱ ይፈቅድላቸዋል ማለት ነው። በምኑ በሆዱ በኩል ተገዝቶ የሚያበላው ካገኘ ውሻ በነገራችን ላይ ተናካሽነቱን ይተዋል፣ መጮሁንም ይተዋል፣ ዝም ይላል። እንዳውም ጅራቱን እያወዛወዘ እግሩ ላይ ሊወድቅ ይችላል። ስጋ የያዘው ዳቦ የያዘ እንጀራ የያዘው እግር ስር ሊወድቅ ይችላል። ማን? ውሻ። ስለዚህ ውሻ የመጀመሪያው ሆዱን ይወዳል ማለት ነው። ታዲያ ውሻ ሆዱን ይወዳል ስንል ውሻ ሆዱን ይወዳል፣ እውነት ነው ይወዳል። ታዲያ ምን ያስተምረናል ካልን ውሻ ሆዱን ወዶ የጌታውን ቤት እንዳስደፈረ ሁሉ ሆዳቸውን የሚወዱ ሰዎችን ሃይማኖታቸውን፣ ቤተክርስቲያናቸውን፣ ሀገራቸውን ያስደፍራሉ ማለት ነው። እነዚህ ናቸው እንግዲህ የውሻ ጠባይ ባለራዕዩ ሲያይ እነዚህ ነው ያየው። እንደ ውሻ ሆዳቸውን ወደው ቤተክርስቲያንን የሚያስደፍሩ፣ ሀገርን የሚያስደፍሩ፣ ሕዝብን የሚያስደፍሩ እንደ ውሻ ሆዳቸው ወስድ ቅድስናቸውን የሚጥሉ ከመንፈሳዊነት የሚወጡ ቅድስናቸው የሚያለቅሱ ንጽህናቸውን የሚተው ከእምነት የሚወጡ እነዛ ሰዎች ነው ሆዳቸውን የሚወዱ ሰዎች ይላቸዋል። ውሻዬን ያስተምረናል። ሆዱን ወዶ የጌታውን ቤት አስደፈረ ማለት እንደዛ ነው። ታዲያ ቤተክርስቲያንን ለመጠበቅ ቤተክርስቲያን ኃላፊነት ላይ ተቀምጦ የሰበካ ጉባኤ ኃላፊ በአስተዳደር ኃላፊነት በየትኛው የቤተክርስቲያን መዋቅር ውስጥ ሊቀመጥ ይችላል። በመምህርነት፣ በክህነት፣ በድቁና ከዛ አንዳንድ ምዕመንም ጭምር ሳይቀር ተቀምጦ ግን ስለ ሆዱ ብሎ እምነቱን ከተወ ቤተክርስቲያን ካስደፈረ
ዶግማውን ካስደፈረ፣ ቀኖናውን ካስደፈረ፣ ቤተክርስቲያን ስትፈርስ፣ ቤተክርስቲያን ስትቃጠል፣ ምዕመናን ሲታረዱ፣ ካህናት ሲታረዱ፣ መነኮሳት ሲታረዱ፣ ገዳማት ሲፈርሱ አሻግሮ የሚያይ ኃላፊነቱ ግድ የማይሰጠው ከሆነ ምንድነው ማለት ነው? ስላገኘው ጥቅምና ገንዘብ ብሎ እንዲህ ቤተክርስቲያን የሚያስደፍር ከሆነ ውሻ ይባላል ማለት ነው። ሆዱን የሚወድ ውሻ፣ ሆዱን ወዶ ቤተክርስቲያን ያስደፈረ ይባላል። ጌታውን ቤት ውሻው ሆዱን ወዶ እንዳስደፈረ ማለት ነው። ይሄ የውሻ የማይፈለቅ ጠባይ ነው። ታዲያ አማኝ ክርስቲያን ማለት ደግሞ ክርስቶሳዊ ሰው ለሆዱ የሚኖር አይደለም። ክርስቲያናዊ ሰው ለሆዱ የሚኖር አይደለም። እናስ ካላችሁ ሰው ሆዳለው ሆዱን በአፉ በልቶ ይሞላል። ሰው አእምሮ አለው፣ አእምሮውን በጆሮ ሰምቶ ይሞላል። ሰው መንፈስ ነው፣ ሰው ግዙፍ ነው፣ ሰው ረቂቅ ነው። ሰው ደግሞ ሰው ስጋ ነው፣ ሰው ነፍስ ነው። ሰው ረቂቅ ነው፣ ሰው ግዙፍ ነው። እንደ ግዝፈቱ በምድር ይኖራል፣ እንደ መንፈስነቱ ደግሞ በሰማይ ይኖራል። ላዕለ ይኩን ህሊናክሙ በሰማይ ያህል ልብክሙ። በምድር የሚኖረው ሰው ነው የተነገረው። ሐዋርያው ቅዱስ ጳውሎስም ዘበላዕሉ ሐልዩ የላይኛውን አስቡ ይላል። በዚህ ምድር ላይ ስለሆነ ያለነው የላይኛውን አስቧል። ምን ማለት ነው? በምድር ስትኖሩ በስጋ ምግብ፣ በስጋ ድሎት፣ በስጋ ስልጣን፣ በስጋ ምቾት፣ በስጋ ክብር፣ በስጋ ሕይወት ተታላችሁ ተደልላችሁ በዚህ ምድር ላይ እንደ እንስሳት ሆናችሁ እንዳትቀሩ አለ። በልታችሁ ስትጠጉ ላይኛውን እንዳትረሱ፣ ጠጥታችሁ ስትረኩ ላይኛውን እንዳትዘነጉ፣ ለብሳችሁ ሲሞቃችሁ ላይኛውን እንዳትዘነጉ፣ ስልጣን ላይ ስትወጡ ክብር ሲሰጣችሁ በዚህ ምድር ላይ ሹመት መውጣት መውረድ ተታላችሁ እንዳትቀሩ ሲል ሐዋርያው ቅዱስ ጳውሎስ ናለ ዘበላዕሉ ሐልዩ ላይኛውን አስቧል። ላይኛውን አስቡ። ሊቁ ቅዱስ ዮሐንስ አፈወርቅ ላዕለ ይኩን ህሊናክሙ በሰማይ ያህል ልብክሙ፣ ህሊናችሁ በሰማይ ይሁን አለ። የማያልፈውን እግዚአብሔርን አስቡ። በሚያልፈው በዚህ ዓለም ላይ የምታገኙትን ክብር ስታገኙ ያኔ ሲሰጣችሁ በማያልፈው እግዚአብሔር በኩል የሚሰጣችሁ ሰማያዊውን ክብር እንዳትዘነጉ አለ። ህሊናችሁ በሰማይ ይሁን ብሎ ያስቀምጣል። ታዲያ ይህንን ሲሉ ጳውሎስም ይሄን ቢል ሊቁ ዮሐንስ አፈወርቅም ይሄን ሲል ከመሬት ተነስተው አይደለም። ታዲያ ከየት መጥተው ነው ካላችሁ የማቴዎስ ወንጌል ላይ ባለቤቱ መድኃኒታችን ኢየሱስ ክርስቶስ እንዲህ ይላል፣ ወሶበ ትጸልዩ ምንድን አለ? በሏል አቡነ ዘበሰማያት በሰማያት የምትኖር አባታችን ሆይ በሏል። በምድር የምንኖር እኛ በምድር ተታለን እንዳንቀር አይ አባታችሁ በሰማይ ነው አለ። የምትኖሩት በሰማይ ነው፣ አባታችሁ በሰማይ ነው። አባታችን በሰማይ ከሆነ ዘንድ ደግሞ ርስታችን በሰማይ ነው። ርስታችን በሰማይ የሆነው አባታችን በሰማይ ስለሆነ ነው። ታዲያ በዚህ በሆድ ምክንያት፣ በመብል ምክንያት፣ በሚጠጣ በኃላፊ ምድራዊ ነገር ምክንያት ተታለን እንዳንቀር ምን ሆነ ማለት ነው? ክርስቶስም በሰማይ የምትኖር አባታችን ሆይ በሉ አለ። ሐዋርያው ቅዱስ ጳውሎስም የላይኛውን አስቡ አለ። የላይኛው ማን ነው? ማን ነው የላይኛው? የላይኛው የተባለው እኮ በእርገት ጊዜ ደቀ መዛሙርቱ አይናቸውን አግጠው አንገታቸውን አቅንተው እያዩት የቀሩት በርቀት ያረገው ያን ንጉሥ እኮ እያየን ያለ ነው። ይሁት እንግዲህ በወዳችን ምክንያት ያን እንዳንረሳ ያን እንዳንዘነጋ እኮ ነው። ጌታ ራሱ በርቀት እየታየ ማድረግ እኮ ልባችን በሰማይ እንዲኖር እኮ ነው። ያን እያሰብን ሲያርግ ያየነውን ያን እያሰብን ወደ ምድር እንደንሳት አጎንብሰን እንዳንቀር በሚበላ ተጣል እንዳንቀር ያን እያየን እንድንኖር ያን እያሰብን እንድንኖር ወደ እርሱ የምንሄድበትን ጊዜ እየናፈቀን እንድንኖር ምን አደረገ ማለት ነው? በርቀት እያዩት አረገ ይላል። ጌታ ራሱ ያለ በርቀት እያዩት አረገ ነው ያለ። ከማድረጉ በፊት ግን ስትጸልዩ አቡነ ዘበሰማያት በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አስቀምጦልናል። እና የውሻ አንዱ አሉታ የማይፈለግ ጠባዩ ምንድነው ካላችሁ ሆዱን ምን ይላል አልኳችሁ? ሆዱን ምን ይላል? ሆዱን ምን ይላል? ይወዳል። ሆዱን ወዶ ኃጢአት የሚሰራ ሆዱን ወዶ ከእግዚአብሔር የሚለይ ሆዱን ወዶ ከቤተ ክርስቲያን የወጣ ስርዓቷን የጣሰ ከቤተ ክርስቲያን ሕግ ውጭ የሆነ ሰው ምን ሊባል ይችላል? ከእምነት አንፃር፣ ከክርስትና አንፃር፣ በእውነት ከክርስትና አንፃር እኛ እኮ ኦርቶዶክሳውያን እኮ ነን። እኛ እኮ ክርስቶሳውያን እኮ ነን። በምድር የምንኖር መንፈሳውያን፣ በዓለም የምንኖር ሰማያውያን፣ በምድር የምንኖር መላእክት እኮ ነን። እኛ በአርባ በሰማንያ ልጅነት የተሰጠን የሥላሴ ልጆች የሆንን እኮ ነን። ከሥላሴ የተወለድን ማለት ነው። ከጎኑ በወጣ ማያገው ልጆቹ ያደረገን የራሱ ልጆቹ እኮ እግዚአብሔር ልጆቹ ያደረገን የእግዚአብሔር አባትነት ያለን እግዚአብሔር አባትነቱን የሰጠን ያልሳሳብልን
ማንኛውም ስነ ፍጥረት እኮ ማየት ትችላላችሁ። በሰማይ አባት ያለው ፍጥረት እኮ የለም። ሰው እኮ ነው በሰማይ አባት ያለው። እስኪ በሰማይ አባት ያለው ሌላ ፍጥረት እኮ የለም። በሰማይ ፈጣሪ ያለው ሁሉም ፍጥረት በሰማይ ፈጣሪ ያለው፣ በሰማይ አባት ያለው ግን ሰው ነው። አባትነትን ለሰው ልጅ ነው የሰጠው። የሰው ልጅ ማለት ክቡር ነው። ጥንቱን በአርአያው በአምሳሉ ፈጠረው፣ በአርአያነ ወበአምሳሊነ ብሎ በኋላ ደግሞ አባትነቱን ሰጠው። ልጅን ደግሞ ሰውን ደግሞ ልጁ አደረገው። ሰው ማለት የእግዚአብሔር ልጅ፣ እግዚአብሔር ማለት የሰው አባት ማለት ነው። አያችሁ አይደል? ክርስቶስ ታዲያ ለዛ እኮ ነው ሐዋርያው ማነው ነብዩ ትንቢተ ኢሳይያስ ላይ እንደምናገኘው ምዕራፍ 9 ላይ ነብዩ ምንድን አለ? ድንቅ መካር ኃያል አምላክ የዘላለም አባት ተብሎ ይጠራል ያለ ነው። የዘላለም አባት የሰላም አለቃ ሲል የዘላለም አባት ማለት ነው። በ40 በ80 በተጠመቅናት በኩል የዘላለም አባታችን ሆኖ ይኖራል። እኛም የዘላለም ልጆች ሆነን እንኖራለን። የዘላለም ልጆች ሆነን የምንኖር ለኛ እርሱ ደግሞ የዘላለም አባታችን ነው ማለት ነው። ስለዚህ ሆዳቸውን የሚወዱ ከዚህ አባት ይለያሉ። ሆዳቸውን የሚወዱ ታዲያ ውሻ ሆዱን ይወዳል። አሉታዊ ጠባዩ አንዱ ይህ ነው። ሁለተኛው የውሻ የማይፈለግ ጠባዩ ምንድነው ካላችሁ፣ ውሻ በልቶ ምግብን ከበላ በኋላ እንደገና ያስመልስና እንደገና ይበላዋል። ይህ የማይፈለግ ጠባዩ ነው። መጀመሪያ በላው፣ እንደገና መለሰው፣ እንደገና ደግሞ እሱን መልሶ ይበላል። ይህ የማይፈለግ ሐዋርያው ቅዱስ ጴጥሮስም በአንደኛ ጴጥሮስ ላይ ምን ያስቀምጣል? ወከልብኒ ይገብ ሀበ ቅያኡ ይላል። እዩት፣ ውሻም ወደ ጥፋቱ ይመለሳል ይላል። ይሄ የውሻ አጸያፊ የማይፈለግ ጠባዩ ነው። አሉታዊ ጠባዩ ነው ከምንጠራው። ስለዚህ የማይፈለግ ጠባዩ ነው ስንል ታዲያ ምን ያስተምረናል ካላችሁ፣ እውነት ነው። ንስሐ የገባውን ኃጢአት መልሶ የሚሰራ ሰው ይመስላል። ትናንት ለንስሐ አባቴ ተሳሳት፣ ወደው ዝሙትን ሰራው፣ ስርቆት ሰራው፣ አማው፣ ዋሸው፣ ነፍስ ገደል ይሁት እንግዲህ ስለዚህ አገር ሸጥ፣ ሙስና በላው፣ ዘረኛ ሆን፣ በዘር ምክንያት ሰው እንዲያርገ በድል ብሎ ለንስሐ አባቱ ይነግራል። ንስሐ ከገባ በኋላ እንደገና ደግሞ ንስሐ የገባበትን ኃጢአት መልሶ ዙሮ የሚሰራ ሰውን ይመስላል። እንደ ሎጥ ሚስት ባክ የሎጥ ሚስት ከሰዶምና ገሞራ ከወጣች በኋላ ኦሪት ዘፍጥረት ምዕራፍ 19 ላይ እንደምናገኘው እንደገና መላእክት እጆቻቸውን ይዘው እየመሯቸው ወደ ሰላም ወደብ ያደርሷቸው ዘንድ መዓት መቅሰፍት ወደማይወርድበት በእግዚአብሔር ረድኤት ወደሚጠበቁበት ምድር እግዚአብሔር በመላእክት በኩል እያወጣቸው እያለ የሎጥ ሚስት ሰዶምና ገሞራ ናፍቋት እንደገና ዙራ አገሬ ሰዶምና ገሞራ ብላ እንደገና ዙራ በማየት ምን ሆነች ማለት ነው? የቀደመው ከሰዶማውያን በገሞራ ከሚኖሩ ሰዎች ጋር የነበራት አሳባዊ ህብረት ትዝ ብለዋት ያን አፍቋት ዙራ በማየቷ የጨው ድንጋዩን አቀርታለች። ስለዚህ እነዚህ ሰዎች እንደ ውሻ ተፍተው የሚልሱ ማለት ፊት ኃጢአት ሰርተው በድለው ተጸጽተው አዝነው ንስሐ ገብተው ቀኖናቸውን ፈጽመው ሥጋው ደሙ ከተቀበሉ በኋላ እንደገና ሥጋው ደሙ ትተው ንስሐቸውን አፍርሰው ቀኖናቸውን አፍርሰው እንደገና ወደ ኃጢአት የሚመለሱ ሰዎች ይመስላል የውሻ። ስለዚህ የውሻ ሁለተኛ አሉታዊ ጠባዩ ነው። አምስቱን ውሾች ለማየት አጠር እናድርገው። ይህ ነው እንግዲህ የውሻ አሉታዊ ጠባዩ። ይህንን ያክል ካየ አዎንታዊ ጠባይ የውሻ ምንድነው ካላችሁ፣ አንደኛው የውሻ አዎንታዊ ጠባይ ምንድነው ስንል ውሻ ተስፋ አይቆርጥም። ምን አይቆርጥም አልኳት? ውሻ ተስፋ አይቆርጥም። አይታችሁት ከሆነ ምሳ ስትበሉ፣ ቁርስ ስትበሉ፣ እራት ስትበሉ በር ላይ መጥቶ ይተኛል። እያያችሁ እሱ ያያችኋል። እያየ ግን አልሰጡኝም ብሎ ተስፋ ቆርጦ አይሄድም። ታዲያ ምን ያደርጋል? እስከ መጨረሻ ይጠብቃል። እስከ መጨረሻ ይጠብቃል። ምን ሆኖ ይሰጠኛል ብሎ በልቶ ከጨረሰም በኋላ እንኳን ይሰጠኛል ብሎ ይገርም። እንደውም ይህንን የምታስታውሰን አንዲት እናት አለች። አንዲት ከነናዊት ተብላ የተጠራ በማቴዎስ ወንጌል ምዕራፍ 15 ላይ ያለ ልጇ ታሞባት ወደ ክርስቶስ መጣች። ጌታ ሆይ መምህር ሆይ ልጄ ታሞብኛል አድንልኝ አለችው። አሕዛባዊት ናት። ያኔ ጌታ ምን አላት? አይ የልጆችን እንጀራ አንስቶ ለውሾች አይሰጥም አለችው። እውነት ነው ጌታ ሆይ ውሻ ነኝ አውቃለሁ አለ። ምክንያቱም ተስፋ የተነገረላቸው ትንቢት የተነገረላቸው ምሳሌ የተመሰለላቸው እስራኤላውያን ናቸው። እሷ ከአሕዛብ ወገን ውሻ ነኝ አሕዛባዊት ነው ያውቃለሁ። ነገር ግን ውሾችም እኮ ከልጆች የተረፈውን ትርፍራፊ ይበላሉ አለች ይላል። የውሻን ተስፋ ለመቁረጥ ሲነግር ማለት ውሻ ነኝ አለችና ውሻ ተስፋ እንደማይቆርጥ እኔም ተስፋ አልቆርጥም። ለእስራኤል በመጣው ተስፋ በኩል
ለኔም ደግሞ ለነሱ ደጋጉን ተአምራት ብታደርግ ጥቃቅን ተአምራት ታናናሽ ተአምራት ደግሞ ታደርግልኛለህ ብዬ ተስፋ አደርጋለሁ ብላ የውሻን ተስፋ ለመቁረጥ ትገልጽልናለች። ታዲያ ውሻ ጌታው በልቶ እስኪጨርስ ይጠብቃል። መጨረሻ ላይ ጌታው እንደሚጥርለት በፍጹም ተስፋ ይጠብቃል ማለት ነው። ማን? ውሻ። እንዳውም እኮ አይታችሁ ከሆነ ከቤት እንስሳዎች መካከል በተለይ በቅርበት የሚኖሩ ከሰው ጋር ውሻና ድመት ናቸው አይደል? ናቸው አይደል? ድመትን አይታችኋል? እንዴት ናት ድመት ስታዩት? ድመት እንዴት ናት? ትጠብቃለች? ዝም ብላ ተኝታ ትጠብቃለች? አትጠብቅም? አትጠብቅም። ጩኸቷ ራሱ መከራ ነው። ባትወዱ ራሱ ስለ ጩኸቷ ስትል ትሰጧታላችሁ። ባትወዱ ራሱ ስለ ጩኸቷ ስትል ትሰጧታላችሁ። ውሻ ግን አይጮህም። እዩት፣ አይጣጣርም። ሊያይ ይችላል፣ ተኝቶ ግን ይጠብቃል። ተስፋ ግን አይቆርጥም። እዩት እንግዲህ ታዲያ ውሻ የዚህ ያስተምራል ካለ በተለይ ለዚህ ዘመን ትውልድ ውሻ ታላቅ ተግሳጽ ነው። በእውነቱ ትልቅ ተግሳጽ። አሁን ትውልዱ አጠቃላይ ስናየው በጥቂት ነገር ተስፋ ይቆርጣል። በትንሽ ነገር ተስፋ ይቆርጣል። በቃ ራሱ ስለ ልቦናው ይሞታል፣ አይምሮ ይሞታል። ከዚህ የተነሳ ትምህርቱን ያቋርጣል፣ ስራውን ያቋርጣል፣ ቅዳሴውን ይተዋል፣ ጸሎቱን ያቋርጣል፣ ጾሙን ያቋርጣል፣ ትምህርቱን ያቋርጣል፣ ሰንበት ትምህርቱን ያቋርጣል፣ ከማህበራዊ አገልግሎት የነበረውን ያቋርጣል። አገልጋይም ከሆነ ከዚህ በኋላ ምን ሰራ አልሰብክም ይላል። አስተዳደርም ከሆነ ረኔ እንደብር አልችለው ረኔ ሰበካ ጉባኤም ከሆነ እንዴት አድርጌ እመራለሁ እንዴት አድርጌ ይላል። ወዲያው ተስፋ ይቆርጣል። እጁንም እግሩንም አጣጥፎ ይቀመጣል። ተስፋ ይቆርጣል። ውሻ ግን ተስፋ አይቆርጥም። እንግዲህ ውሻ ከሰው እኮ ነው። ለዛ ላይ ደግሞ ሰውን እኮ ነው ውሻ ያመነው። እኛ ምናምነው እኮ ሰውን አይደለም። ተስፋ የምናደርገው ማለት ነው ተስፋ የምናደርገው ውሻ ሰው ይሰጠኛል ብሎ ሰውን አምኖ እስከ መጨረሻ ከጸና፣ እኛማ እጁ የሞላ ለመስጠት የማያጣ እጁ የማይዝ ለመሸከም የማይደክም ጀርባው ምሕረት ይቅርታ ለከሆነው እግዚአብሔርን ተስፋ ማለት ምን ያደክማል? በእውነት ምን ያደክማል? ምክንያቱም ተስፋችን እግዚአብሔር ነው። ቅዱስ ዳዊት እንደነገረ መኑ ተስፋዬ አኮኑ እግዚአብሔር፣ ተስፋዬ ማን ነው? እግዚአብሔር አይደለምን እኮ ነው ያለው ቅዱስ ዳዊት። ተስፋችን እግዚአብሔር ነው። ስለዚህ በእግዚአብሔር ፊት ሁሌ ደጅ መጥናት ይጠይቃል። እግዚአብሔር ደጅ ላይ መጥተው ሁሌ ደጅ የጸኑ ምን ሆነዋል ካላችሁ፣ ልጅ ያጡ ወልደዋል፣ የደኸዩ በረከት አግኝተዋል፣ የታመሙ ድነዋል፣ የታወሩ ዓይናቸው በርቷል። ይሁት እንግዲህ በእግዚአብሔር ደጅ ላይ መጥተው ጸጋ ያፈለጉ ጸጋን አግኝተዋል። በእግዚአብሔር ደጅ ላይ መጥተው ያላገኙ ምን አሉ? ታቶ የተቀረ ምን ነገር አለ? ምንም የለም። ግን እስከ መጨረሻ በተስፋ መጠበቅ ይጠይቃል። እስከ መጨረሻ የእግዚአብሔርን ደጅ የጸኑ ተስፋ ምን አይል ቆርጠው አይቀሩ፣ አንገታቸው ቀና ብሎ መሄድ ይችላል። ስለዚህ ውሻ ተስፋ አይቆርጥም። አዎንታዊ ጠባይ ነው። ሌላኛው ውሻ ይታመናል። ውሻ ታማኝ ነው። ውሻ ይታመናል። ለአሳዳጊው፣ ለጌታው፣ ለመገበው፣ ላበላው ታማኝ ነው። በእውነት ውሻ ማለት ነው። ሰው አሁን ለትዳር ማይታመን፣ ለስራ ተቋም ማይታመን፣ ለስራ ኃላፊ ማይታመን፣ ለስራ ባልደረቦች ማይታመን፣ ለሃይማኖቱ ማይታመን፣ ለእግዚአብሔር ማይታመን፣ ለእናት አባቱ ማይታመን ልጅ፣ ለባሏ ማይታመን ሚስት፣ ለሚስቱ ማይታመን ባል፣ ለልጆቹ ማይታመን፣ ለማህበረሰቡ፣ ለጎረቤቶቹ፣ ለጓደኛው የማይታመን ሰው ባለበት በዚህ ውሻ ለኛ መምህራችን ሆኖ ያስተምረናል ማለት ነው። ውሻ መምህራችን ሆኖ ያስተምረናል። ለምን? ለጌታው ታምኖ ለትዳራችን እንድንታመን፣ ለየትኛውም ለተሰለፍንበት ለተሰማራበት ሁሉ እንድንታመን ውሻ መምህራችን ይሆናል። እና ውሻ አዎንታዊና አሉታዊ ጠባይ ይህንን ይመስላል። ታዲያ ይህን ያክል የውሻ አሉታዊ ጠባይ አዎንታዊ ጠባይ ካየ ታዲያ ውሾች ያላቸው በየትኛው በኩል ነው ካለ፣ አምስቱ ውሾች ወደ ውጭ ይጣላሉ ሲል ምን ማለት ነው ካለ፣ በአሉታዊ ግብራቸውና ስራቸው ያሉ ውሾች ናቸው። ታዲያ እነዚህ ውሾች ስንት ናቸው? ውሾች ስንት ናቸው? 5 ናቸው። እስኪ እንግዲህ ከነዚህ ውሾች ውስጥ በደንብ 5 ናቸው። 5ቱን እኔ ዘረዝራለሁ። ከ5ቱ ውስጥ ግን ራሳችንን እንፈልጋለን ማለት ነው። ቅድም እንዳልኳችሁ ውሾች ያላቸው ውሾች አይደሉም፣ ሰዎች ናቸው። ውሾች የተባሉ ሰዎች ናቸው። ሰዎች ከሆኑ ዘንድ ደግሞ እነዚህ ምን አይነት ሰዎች ቢሆኑ ነው ውሾች የተባሉ? እንዴ ሐዋርያው ውሾች ሆነ ያየው እንዴ እነዚህ ውሾች ወደ ውጭ የሚጣሉ ከእግዚአብሔር እቅፍ የሚጣሉ ከመንግስተ ሰማያት በውጭ ወዳለ ገሃነም የተፈረደባቸው ከመንግስተ ሰማያት በገሃነም የተጣሉ እነዚህ ውሾች ምን ስራ ቢሰሩ ነው የሚለውን እስኪ ውሾችን እንያቸው። እናንተ ራሳችሁን ከ5ቱ ትፈልጋላችሁ፣ እኔ 5ቱን እዘረዝራለሁ። ታዲያ እነዚህን ሲዘረዝር ምዕራፍ 22 ቁጥር 15 ላይ ጀምራችሁ ስታዩ
ወይወጽኡ አፍአ አምስቱ አክላል፣ አምስቱ ውሾች ወደ ውጭ ይጣላሉ ይልና ዘረዝራ። የመጀመሪያዎቹስ ምን ይላቸዋል? እለ ስራይ ይላቸዋል። እለ ስራይ የመጀመሪያዎቹ ውሾች ስራየኞች ናቸው ይላል። ምንድን ናቸው? አግዙ። ስራየኞች ናቸው ይለናል። ስራየኛ ማለት ምን ማለት ነው? ውሾች ያላቸው ባለራዕዩ ሲጣሉ፣ ከእግዚአብሔር ፊት ሲባረሩ፣ ከየማነ ቁመት ሲባረሩ ያያቸው ምንድን ናቸው ካለ ስራየኞች ናቸው። ስራየኞች ምን አይነት ሰዎች ናቸው? አዎ ስር የሚበጥሱ፣ ቅጠል የሚበጥሱ፣ ስር የሚምሱ። ታዲያ በዚህ ስራቸውም ደግሞ አስማተ ሰይጣን ዲያብሎስን እየጠሩ ሰውን የሚያሳብዱ የሚያደህዩ፣ አእምሮ የሚሰልቡ፣ በስራይ በጥንቆላ በአስማት ስልጣን የሚሹ፣ ዕውቀት የሚሹ፣ ገንዘብ ሀብት ንብረት የሚሹ፣ ሰውን ሽባ የሚያደርጉ የሚያሳምሙ፣ ሰውን የሚያሳብዱ፣ ትዳር የሚበትኑ፣ የሰውን ልጆች የሚቆልፉ ማለት ነው ስራየኞች ይባላሉ። ታዲያ እነዚህ ስራየኞች የሰውን የሚያሳምሙ፣ ግብር የሚገበርላቸው፣ የእግዚአብሔር አምልኮት የወሰዱ፣ እንደ እግዚአብሔር ክብር የሚሰጣቸው፣ እንደ እግዚአብሔር የሚመለኩ፣ እንደ እግዚአብሔር የሚመሰገኑ፣ ቤታቸውን እንደ ቤተ ክርስቲያን የሕዝብ መሰብሰቢያ የሚያደርጉ ሲሆኑ እኒህ ስራየኞች ሁለተኞች ደግሞ አሁን ስራ የሚያሰሩ ሰዎች ናቸው። ታዲያ እኒህ ስራየኞች ሲባሉ ስራ የሚሰሩና ስራ የሚያሰሩ ሰዎች ናቸው ማለት ነው። እኒህን ታዲያ ምን አላቸው? በውጭ ሲጣሉ ውሾች አሉ። ከአምስቱ ውሾች የመጀመሪያዎቹ ስራየኞች ናቸው። ስር የሚምሱ፣ ቅጠል የሚበጥሱ፣ ስር የሚያስምሱ፣ ቅጠል የሚያስበጥሱ፣ የሚያስጠነቁሉ፣ የሚጠነቁሉ፣ ሄደው ግብር የሚገብሩ፣ የሚያስገብሩ፣ የእግዚአብሔር ክብር ለጣዖት፣ ለጥንቆላ፣ ለአስማት፣ ለመተተኛ የሰጡ፣ የእግዚአብሔር ክብር ደግሞ ከሰው ዘንድ የሚቀበሉ አስማተኞች፣ መተተኞች፣ ስራየኞች የመጀመሪያዎቹ ውሾች ናቸው ማለት ነው። ሁለተኞቹ ምንድን ናቸው ካላችሁ ዘማውያን ይላቸዋል። ዘማውያን እለ ስራይ ካለ በኋላ ወዘማውያን ይላል። ሁለተኞች ዘማውያን ናቸው አለ። ዘማውያን የሚለው በጣም የሚገርም እዚህ ላይ ትኩረት እናደርገው። ሌላውን በዝርዝር እንሄዳለን። ዘማውያን የሚባሉት ምን አይነት ናቸው? ዘማውያን ዝሙትን የሚሰሩ። ዝሙት ማለትን ማለት ነው የሰው ልጅ ከበደለ በኋላ ብዙ ኃጢአቶች ወደ ባህሪው ዘልቀው ገብተዋል። ለምን? ደካማ ሆኗልና ባህሪያውን ጸጋና ሰማያዊ ጉልበቱን ስላጣ የሰው ልጅ ባህሪው ስለጎሰቆለ ዕፀ በለስን በመብላት ከእግዚአብሔር ተለየ፣ ከመላእክት ኅብረት ተለይቷል። በዚህ ምክንያት